ዛሬ ዲቴይል ማረገው አሚን ይሄ እንኳን ከዲቴይሊንግ ብለን ይሄ ሪስቶሬሽን ነው። ይሄን መኪና ወደ ህይወት እንመልሰዋለን። ላይክ ቱ ቢ ኦነስት በዚህ ሌቭል ላይክ ዲቴይል አድርጌ አላውቅም። በዚህ ኮንዲሽን ለመጀመሪያ ጊዜ ነው ዲቴይል ሳረግ። ለረጅም አመት ቆሞ ነበር መኪናው። ላይክ እንደምታዩት በጣም በቃ ቀለሙ ላይ በጣም ተጣብቋል። ላይክ ይሄ ከዛፍ ላይ የሚንጠባጠቡ ነገሮች ሁሉ አሉ። ፀሐይ መጥቶታል ምናምን እና it wasn't easy። መጀመሪያ በጣም ጠንከር ያለ ኬሚካል ምናምን ማድረግ ነበረብኝ። ኢቨን በፕሬሸር ውሃ ራሱ በቃ በቀላሉ አይወጣም። ውስጡ ደግሞ ላይክ ሌላ ታሪክ ነው። ላይክ እንደምታዩት ሞልድ ኢቨን ከዛ ፊት ሌላ የሆነ ቪዲዮ ፖስት ያደረኩታል አይታችኋል። ሞልድ ያለው ግን እንደዚህ በዚህ ሌቭል አይደለም። ይሄ በጣም ላይክ በጣም ረጅም አመት ስለቆየ በጣም ቻሌንጂንግ ነበረ። ግን ያው ከጠበቅኩት በላይ ነበር። እንትን ላይክ በቃ በጣም ቻሌንጂንግ ነበረ። እንደምታዩት በሩ ይሄ ከኋላው በቃ በተለይ የካርፔቱ ሎካሪ ላይክ ዝጓል ማለት ይቻላል ኦልሞስት። እንግዲህ ሪዛልቱን እናያለን። እንግዲህ ወደ አዲስ ምንነቱ ወደ ድሮነቱ ይመለሳል አይመለስም የሚለው በቃ እንደምታዩት ኢቨን ፕሬሸር ዋሸሩ ራሱ ላይ በቃ በደንብ እንትን አይልም። እና መጀመሪያ በቃ ኬሚካል አድርጌበት የተወሰነ ደቂቃ ማቆየት ነበረብኝ መኪናውን ሬንስ ከማድረጌ በፊት። ብዙ በቃ በተደጋጋሚ ኢቨን ክሌባር ያስፈልገዋል ላይ በደንብ ቆሻሻዎቹን በሙሉ ካወጣው በኋላ ክሌባር አድርጌው ነበር። አንዳንድ እንትኖቹ በቃ የሆነ ጥቆር ያለ ነገር አለ። ከዛፍ ላይ አይ ቲንክ የሚንጠባጠበው ነገር መሰለኝ በክሌባር ነው በቃ ኦልሞስት ንጹህ ማድረግ የቻልኩት። በቃ አሁን ኢቨን እንዳይ ተወሰነ አሁን ኬሚካሉ ላይክ እየሰራ ነበር ኦልሞስት ላይክ አሁን ቶሎ እየወጣ ነው። ኢቨን ኬሚካሉ ራሱ አድርጌ ራሱ ላይክ 3-4 ምናምን ያደረኩበት በአንዴ ራሱ ሊወጣ አልቻለም ነበረ። ውስጡ ደግሞ ኢቨን በቃ በጣም አስቸጋሪ ነበረ። የውስጡ በጣም ሞልድ ስለቆየ ምክንያቱም ማቴሪያሎቹ እንዳሉ የጨርቅ ስለሆኑ ቶዮታ መኪኖች ደግሞ አስቸጋሪ ናቸው። በቃ ማቴሪያላቸው በጣም ቺፕ ስለሆነ እንደምታዩት መሬቱ በቃ ላይክ ሌላ ሆኗል። ይሄ ሲት ቤልቱ ደግሞ ሉካሬ ላይክ በቃ ደርቋል። የሆነ ሲት ቤልት አይመስልም ራሱ ብታዩ። እና ሞልድ ላው ላይ በጣም ነበር በቆሻሻ በጣም ነበረው ይዞ ነበረ። መሪው እንደምታዩ መሪው ራሱ በቃ በጣም እንትን ብሎ ነበር። ይሄ ደግሞ እንግዲህ ከመሬቱ ከካርፔቱ ከሲቱ ላይ እንግዲህ የወጣ ነው ቆሻሻ የምታዩት። እስቲ ሪዛልቱን እንግዲህ እዩና ጀጅ